አንቺ እንዳላስቀይም ቆሜ እያወራሽ የሌለ ደስ ብለሽ አንቺ እንዳላስቀይምሽ ቆመሽ አውሪ። ማዙካ ያፈሽ ነው እንዴ? ማዙካ ያይሽ እናቴ የሌለ መስጠሽ ነው አንቺ እናቴ የሌለ በማ ተቀባይ ለሙድ ስልክሽ እዚህ ጋር ዱቃርቱ እንደውል ይሰከች ትያለሽ እንዳቀጅብኝ እቀደዋለሁ። ለማየት ያብቃሽ። እንዳቀጁ ለማየት ያብቃሽ። ሲቀደው እንደዚህ ነው የምንቀደው። እንደምን ዋላችሁ? እስኪ እንግዲህ ምስከን ይሄ ክላስ ነው። ምንድነው የምትረብሹት? ምንድነው የምትረብሹት? ክላስ ላይ አይረበሽም። ምንድነው የምትጫጩት? ቁጭ በሉ። ቁጭ ይሄ መኖሪያ ቤት እኮ ነው። ቁጭ በሉ። ወሬ ያስፈልግም ናውጣ። እኔ አንተ ልጅ ብልክ አልሰማም አልከኝ። በጣም ብዙ ጊዜ ነው የምትረብሸው። ውጣ፣ አውጣልኝ። የማን ውጣ። ጨምላቃ እንዴ ካቴና ስፖርት እንትን ጀመረ። ዝም በይ ዝም። አንቺ ልጅ ብዙ ጊዜ ታዘብሻለሁ። ወሬ ሳትጨርሽ ነው ከቤትሽ የምትመጪው። ምንድነው ብዙ ጊዜ ነው የማወራሽ፣ ብዙ ጊዜ ነው የምልሽ። መጀሰሪት ያለሽ እኔ ምን አውቄ አራሰም ነው ትሉት ስም ልጠራ ነው። አረፊ ባሽ ዝበሉ ሰው የተኛበት ረፊ ስም ልጠራ ነው። ስም ዝርዝራለ እንደ ሰው አይደል እዚህ ጋር ተማንም ታው ስም ዝርዝራለ ምን ሆነ መጣች ዛሬ ሰናይት። አቤት። ሰናይት ኮሻንቺ አይ እንደሆነ እንዳትይ ወለቱ አቤት በይ አሻሽ ማስናቁ ወለቱ አበበች ያስቃል እንዴ ቴድሮስ ዛሬ ተማሪ በሙሉ አልገባም። ተማሪ በሙሉ አልገባም። አስተማሪ ቆይ ሰነጠረች ነው። አዎ ይሰነጠረች። ኦኬ የገርም ሰነጠረው ወንደሰን በጣም ጥሩ። ፈተና ማንም አይቀመጥም። ሻልሽም ዋቢ ረፊ በቃ ረፊ ትዕግስት አቤት። ትዕግስት አለሽ? አዎ ስም ዝርዝር ጠርቼ አቤት አላላችሁ በሩን ከፍቼ ትወጣላችሁ። ወሬ አያስፈልግም። ተነሽ። ወዴት? ጆሮሽ እሺ ቶሎ ተንበርከኪ። ቁጭ በይ። ሲጀመር ወላጅ አምጪው ይሽ ነበር። ወላጅ ያመጣሽው እማዬ ትምህርት ወላጅ ወላጅ እሱ ነው። አዎ ስሙት ማን ነው? እናቴ ነሽ ንገሪያት። ስሙት ማን ነው? ስሙት ማን ነው? የማናት አስናቁ ነሽ? አዎ ፈለቁ ነኝ። ፈለቁ የማንሰለው እሺ እሱ የስናቁ የገነት እናት ነው። የገነት እናት ነው። ምን ማለቷ ነው? ምን ማለቷ ነው? እቱ አስተማሪ ልትሆን እኮ ነው። ትንሽ ስለጥነው ሲዳው እኛ ጋር ስለጥነው ሲዳው ሻራፕ ሻራፕ ሲዳውን ነው የተባለው። አይሻልሽም? ኩራፊ ተመለኪ እንደቁጥኝ ህዝ ጸምላቅ እርሶ የገነት እናት ነው አይደሉም? ወላጅ ተብላ ነበር። በጣም ልስቶት ነጭ ጆሮሽ ነሽ። ነጭ ሰው ያስተምራል እንደዚህ ጋዴንት ወይ መቃጠል ጆሮ ያዢ ብላይ ነው። ጆሮ ያዢ እርሶ ቤቶት እንደዚህ ሆኖ እኛ እንዴት እንደምንቃጠል ይረዱን። እኛ እርሶማ ይረዱን። እንዴት አስተማሪነት እንዴት እንደሚከብድ አስተማሪነት ከባድ እንደሆነ ወቁ። በጣም አስተማሪነት ከባድ ነው። በእርሶ ወይ ደግሞ የልጆቻችሁን እኛ እያስተማርን እኛ ስንት ችግር ነው የምንሰማው። ወላጅ ጥራት ስሙ ስንላቸው አይሰሙም። ጭራሽ ልትማቱ ይመጣሉ። እንዴት ይማታሉ? እንዴት አስተማሪ ይማታሉ? እንዴት ሊሆን ይችላል? አስተማሪ ማከበር አለበት። እስካሁን አልጨረሰችም እንዴ? አላውቃለሁ። አስተማሪነት ማይልቅም እኮ እግዚአብሔር የጥፊ አይሰለቻትም እንደ በስመ አብ አይሰለችሽም እንዴ? አይሰለችሽም? የጥፊ ሪፖርት ከማድረግ በፊት ይቀመጡ። አይ ጉረኛ ይቀመጡ። እኔ እንዴት እመታለሁ? እኔ የምመታ ሰው ነኝ? ሲያንስሽ ነው ዱላ። አንቺ ሲያንስሽ ነው ዱላ። አይሰለችሽም? እንደው ምን አይነት ፍጥረት ናት? እንደው አምቦለ መንፈስ ምን አይነት ጉደኛ ናት? እንደው ምን ይሻላታል? እቺ ልጅ ለወዱ ሰላም ጸበል ሰላት እንዴ ገረ ደግሞ ብረሽ ይዘሽ መጣሽ። አስተማሪ ተብለሽ ነው? ጆሮዬን አመመኝ። በጣም ነው ጆሮዬን አመመኝ። ለሲያንስሽ ነው ጆሮዬን አመመኝ። እኔ ከእርሶ ይሄን አልጠብቅም። ልጆትን ላስተማር ባልኩት
ልጆትን ዲሲፕሊን ላሲዝ ባልኩት እጄ ተነስራለሁ። እጄ መሰንዘር አልነበረበትም። እሱማ ትንሽ ብታስተምሪ ጥሩ ነበር። ይሄ መሆን የለበትም። እርሶ እንዴት እጅ ሰነዝሩብኛል? በጣም ያሳዝናል። በጣም ያሳዝናል። ከእርሶ ይሄን አይጠብቅም። ልጆትን በማስተማሪ እንደሚመጡኝ ከሆነ ይጡ። ተመቼ ወደ እንደዚህ ተለውጣ እንደዚህ ሆነ አይመጣም። እስከ ልጆት ውጡ። እስከ ልጆት አይደለም አስተማሪ ልሁን እንኳን እስከ ልጆት እስከ ልጆት አይሹጣ እስከ ልጆት ውጡ። እስከ ልጆት ኑ ቢቢት እዚህ ጋር ነበር የሄደ እስከ ልጆት አይውጪ። ታረሺ እስከ ልጆት እሺ ይጡ። በቃ እርሶ የገነት እናት አይደሉም። ወላጅ ተብላ ነበረ። በጣም ልጅቶት ዲሲፕሊን የላትም ነው። ዲሲፕሊን ስላጠራት እሱን እንነጋገር መሰለኝ ቢሮ ድረስ የጠራሁት። የማይስማሙ ከሆነ ልጆትም እርሶም ልጆትም ትወጣለች። ዲሲፕሊን ጎሏታል። ዲሲፕሊን እንዲያስተካክሉ ቢሮ ድረስ ነው ብዬሽ ነበር። ለምን ነው የመጡት? አንቺ ልጅ አይደለሽም እንዴ? ኦ ማይ ጋድ ለጊዜው አይደለችም። ማን ተቀየረች? እርሶ የሰናይት እናት ነው? አስተማሪው ነች። የሰናይት እናት ነው? አስተማሪው ነች። ወጥቷ እዚህ ሊሰጥራል የምትሄደው? አዎ በሌላ ጋር ሰጥኝ ትይኛ ጋር አይደለም። አይነት ትንሽ ችግር ስላለበት ነው። አባስ ገበርኩ ከዚህ የኔ የሚሉት የሰብለ እናት ነው ወይስ አይደሉም? አስናቁ ነኝ። ኦኬ እሺ እኔ የሚሉትን ስሙት። እንዴ እናት ነው አይደሉም? ናት እናት ነው አይደለ? አላምንም ባይ እሷ ዲሲፕሊን ጎላት ዲሲፕሊን ጎላት ስለሆነ እንድናወራ ነው የጠራሁት። አረብኛ ነው እንግሊዘኛ? ስርዓት የላትም አንቺ ነው። አዎ ዳይሬክተሩ ጋር ከማቀርብ በፊት እርሶና እኔ ስለ ልጆት ጉዳይ እንድናወራ ነበር የጠራሁት እና ቁጭ ይበሉና እኔ መምህር ትዕግስት እባላለሁ። መምህር ትዕግስት ነኝ እኔ። ቁጭ ይበሉ። እሺ አይደረግም። ክላስ ነው። ክላስ ነው። እሱን የሚሉትን እንዲያዳምጡ። ይሄ ትምህርት ቤት ነው እያልኩት ነው። እኔ ነገርኩት፣ ስሜን ነገርኩት አይደለ? መምህር ትዕግስት እባላለሁ ብዬ ካስነገርኩት አዳምጦ ልጄ ምንድን ነው ጥፋቷ ቲቸርዬ ብሎ አቆላምጦ ጥሩኝ። ምንድን ነው እርሶ የልጁትን ጥፋት ለምንድን የማይሰሙት? አይ የሚሉ ከሆነ እኔ ሪፖርት አደርግና እርሶም ልጆቹ ይመጣሉ። በሩን ክፍት አደርጋለሁ። እሺ ስሚኛ። እሺ አንቺ ይሄ መኖሪያ ቤት ነው። እሺ አንቺ ልጄ ነሽ አይደለሁም? እኔ ተቀየርሽ። ኦኬ ስለዚህ ወላጅ ተቀየረች። ልጅሽ አይደለችም? ተዘረጅ ልጄ አይደለችም? መስከረም ተቀየረች ማለት ነው። ፈለቁ አይ በቃ ቁጭ በሉ። በቃ ቁጭ በሉ። እንትን የለውም እሱ አሁን ሊሰሙ ስላልቻሉ ስለ ልጁ ጥፋት መስማት ስላልፈለጉ እጆትን ሰብስቡ። ቢሮ ነው ይሄ ያለነው ቢሮ ነው። ቢሮ ውስጥ ስለሆነ ደግሞ ቢሮ ውስጥ ደግሞ መረበሽ አይችሉም። ቢሮ ነው ይሄ ተከራይተው ነው ይሄን ድርጅት ተከራይተው ነው የምንሰራው። ትምህርት ቤት ነው ይሄ ተደራጅተው ነው። እኔ ራሴ ፈራኋት እኮ አሁን የሚሉትን ይሰማሉ። አይንባ ሂጂ እዛ ሂጂ እዚህ ጨምላቃ ምን አጨማለቅሽ እንደዚህ ተነሽ ወይ እኔ መምህርነቴን በስተመርጬ ይዘራ ተመርቀን እዚህ ደረጃ የደረስን እኔ እርሶ የሚሉትን ልጆትን የት እንደምትወድ ስም ሲጠራ በስርዓት አትቀርብም። ከልጆት ጋር ተመሳሳይ ሊሆን ይችላል። እኔ ግን ይሄን ቤት ተከራይቸው ነው ህዝብ እያስተማርኩ ያለሁት። አሁን እርሶ ቁጭ በሉና ቀየራችሁ እኮ ቁጭ በሉና ይስሙ እባክዎትን። ስሞትን ማን ያሉኝ? ስሞትን ማን ያሉት? አይ ስሜ ምን አገባሻች? አይ የእርሶን ስሞት ንገሩኝ። እኔ መምህር ሰብለ እባላለሁ። ይስተዋወቁኝ።